ጥላውን እንዳለማው ባላለሁኝ የሲያ ደብረ ነዋይ ወረዳ ግብርና ጽሕፈት ቤት ኃላፊ ዛሬ እንግዲህ በደቡብ ኮምቦልቻ ቀበሌ የምስር ዘር ስራ ላይ ነው የምንገኘው ማለት ነው። በዚህ ዘር ስራ ላይ አጠቃላይ ከ5 ሄክታር በላይ ነው። ጥቅል እንግዲህ የምስር ዘር ሰብል ስንመለከት ከባለፉት 10 አመታት በፊት ጀምሮ ከምርት ውጪ የሆነ ሰብል ነው ማለት ነው እና ይህንንም የምስር ሰብል ወደ ምርት ለማምጣት የደብረ ብርሃን ግብርና ምርምር የተለያዩ ስራዎችን የምርምር ስራዎች ሲሰሩ ቆይተዋል። አሁን ለአካባቢው ምቹ የሆነ ፉሪ የሚባል ዝርያ ይሄንን በቅርብ እኛ ወረዳ ላይ የተሞከረ ዝርያ ነው። የተሻለ ምርት የሚሰጥ በሽታ መቋቋም የሚችል ሰብል እንደሆነ በምርምር ማረጋገጫ ተገይቶ በቅድመ ማስፋት ደረጃ የዘር ድጋፍ ተደርጎ ማለት ነው እና እንደዚሁም ለዚህ ፓኬጅ የሚያስፈልግ ኬሚካል ጭምር ከምርምሩ በድጋፍ ተሰጥቷቸው ማለት ነው። ከ13 በላይ አርሶ አደሮች በዚህ ስራ ላይ ይሳተፋሉ ማለት ነው እና አጠቃላይ እንግዲህ የደብረ ብርሃን ግብርና ምርምር በባለፉት አመታቶች ስንመለከት በተለይ ጥራጥሬ ሰብል ላይ ሁሉም በሚባል ደረጃ ምርት መስጠት ያቆመበት ከባቂላ ጀምሮ ማለት ነው። ባቂላን በኖብል ኬሚካል ታሽቶ መዘራት ሲጀምር በተሻለ ምርት መስጠት የቻለበት በባለፈው አመታቶች እንደኛ ወረዳም ተጨባጭ ሁኔታ እጅግ በጣም ሰፋፊ ክላስተሮችና ሙሉ ተጠቃሚነትን ያረጋግጥንበት የተሻለ ሰብል አሁንም በስፋት አንዱ በኮሚኒቲ ክላስተር የምናለማው ሰብል ሆኗል። ምስርንም በቀጣይ ማለት ነው የተሻለ ምርት እንዲሰጥ እንፈልጋለን ማለት ነው። ያርሶ አደሩም ትልቁ የኢኮኖሚ መሰረት ነው አንዱ እና ዋናው ለአርሶ አደሩ የተሻለ ገቢ የሚያስገኝ ለአካባቢው ደግሞ እጅግ ምቹ በተለይ ዳዋ ቀበሌ ደግሞ በዚህ በምስር ምርት ስራ በጣም ውጤታማ ስራዎች ሲሰራበት የቆዩ ቀበሌ ነው። ነገር ግን ባጋጠመው ከ2007 2008 ጀምሮ የምስር ሰብል በፈንገስ አማካኝነት የተለያዩ በሽታዎች ተከስቶ ነገር ግን እስካሁን ድረስ በሽታው ያንን ሊያከም የሚችል የተሻለ ኬሚካልና የምርምር ስራዎች ባለመገኘታቸው እስካሁን ድረስ አርሶ አደሩ መዝራቱን ትቶ ከምርት ውጭ ሆኖ ቆይቷል ማለት ነው እና በቀጣይ ዛሬ የምንሰራው 5 ሄክታር ምስር በቀጣይ ደግሞ ለሌሎቹ የዘር ምንጭ የሚሆንበት እና አካባቢውንም እያለማመድን እየሄድን ፊት ወደ ነበረበት ለእንግዲህ የጥራጥሬ ሰብል ለአፈር ለምንሰራዎችም ትልቅ የሆነ ዋጋ አለው ማለት ነው እና የብዕርህን ለመዝራት የሰብል ፈረቃን ለመጠቀም እና አንዱ እንደምቹ አጋጣሚ የምንጠቀምበትና ለሌሎቹም አካባቢዎች እንደ መልካም አጋጣሚ ተጠቅመን በቀጣይ እያሰፋን የምንሄደው ነው ማለት ነው። በደመርድ ይባላለሁ። የኮምቦልቻ ደቡብ ገበሬ ማህበር አርሶ አደር ገበሬ ነኝ። 2007 እና 2008 ምስር በሀገራችን በስፋት ይመረት ነበር። ግን ከጊዜ በኋላ የፈንገስና ስራ በስብስ የሚባል ተከስቶ ስንጓጓለት የነበረውን ምስር ዘር አጥፍቶብን በጣም ተቸግረን እየጓጓን እያለን መፍትሄውን አተነው ቁጭ ብለናል እስካሁን ማለት ነው። አሁን ደግሞ በባለሙያዎቻችን አማካይነት የደብረ ብርሃን ግብርና ምርምር ይህንን ምስር ሁሪ የሚባለውን ዘር መጥቶላችኋል እናውሰዱ ተብለን ወረዳ ድረስ ሄደን ሰሚናር ወስደን አምጥተን ይኸው ለዘር አብቅተነዋል። ያው በኬሚካል ታሽቶ ምስሩንም ያው በሚዛን ተመዝኖ ያው በዛሬው ዕለት እያረስን እየዘራን እንገኛለን። ይኸው ባለሙያዎቻችንም እየመጡ በውን አገማመሱን እንዲያውም በውንም እየገመሱም እየዛቁም ሲረዱን ቆይተዋል። ከዚህም የምንጠብቀው ቀድሞ ከምናገኘው ምርት በላይ ልናገኝ ይሆናል ብለን እየተደሰትን ነው። በልባችን እየተመኘን ፈጣሪንም መንግስትንም ይህን ስትራቴጂና ይህንን ዘር ስላመጣልን እያመሰገንን ከፍ ያለ ምርት እናገኛለን ብለን ተስፋ አድርገናል።